ሰላም እንዴት ቆያችሁ? ውድ የጊፍት ሪል ስቴት የዩቲዩብ ቻናል ተከታዮች፣ ዛሬ እንግዲህ በቃል በገባልናችሁ መሰረት የ2018 በጀት ዓመት መዝጊያ የሽያጭ መርሃ ግብራችን እንግዲህ በምታዩት መልኩ በድምቀት ተጀምሯል። አሁን ዛሬ የመጣንላችሁ ደግሞ እንግዲህ ከአንድ ዓመት በፊት የግንባታ ደረጃቸውን እንግዲህ ጀምረን አሁን ላይ አጠናቀን ለማስረከብ ጫፍ የደረስናቸው ቤቶችን ለማስጎብኘት ይሆናል። እንግዲህ እንደምታዩት እንግዲህ አሁን የተጠናቀቀ ባለ 2 መኝታ 141 ካሬ የካሬ አማራጭ ያለው ቤታችን ለማስጎብኘት እንግዲህ ከእናንተ ጋር እገኛለሁ ማለት ነው። አብራችሁን ገብታችሁ መጎብኘት እንችላለን። ይሄ እንደምታዩት እንግዲህ መግቢያ ዋና በራችን ነው የሚሆነው ማለት ነው። እንደገባን የምናገኘው እንግዲህ ዋና ሳሎናችን ነው። እንደምታዩት ሳሎናችን እንግዲህ በጣም ልቅቅ ያለ ሰፊ የሆነ ሳሎን ነው የሚገኘው ማለት ነው። ከበሩ እንደገባን ይሄን የምናገኘው ሳሎናችን ይሆናል ማለት ነው። ሳሎናችንም እንደምታዩት በቂ የሆነ እይታ ቪው የሚያገኝ ይሆናል ማለት ነው። በቂ የሆነ ደግሞ የብርሃን እይታ እንዲኖረው ተደርጎ የተሰራ ነው ማለት ነው። በጣም በምታዩት መልኩ አስደሳች እይታ አለው ማለት ነው። ምናልባት ከፊት ለፊት እንደምታዩት ሲቲ ቪው ይገኛል ማለት ነው። በጣም ደስ የሚል የከተማውን ቪው በምታዩት መልኩ ያማረ ሆኖ እይታ እንድታገኙ ተደርጎ የተሰራ ነው። እዚህ ጋር እንደምታዩት እንግዲህ ሳሎኑ ልቅቅ ብሎ የተሰራ ነው። በቀጣይ ደግሞ የምናገኘው ደግሞ የሳሎናችን እንግዲህ ባልከኒ ይሆናል ማለት ነው። አብረን እየገባን እናየዋለን። ይሄ ደግሞ ባልከኒያችን በጣም እንደምታዩት እንግዲህ ሙሉ በሙሉ እያጸዳን እየጠነቀቅን እንገኛለን ማለት ነው። ባልከኒው ለሳሎናችን ተብሎ የተሰራ ነው ማለት ነው። ከባልከኒ ቀጥሎ ስንገባ እንግዲህ እንደምታዩት ይሄ አሁን የምንገኝበት ማስተር ቤድሩማችን ነው። ይሄ ማስተር ቤድሩሙ እንደምታዩት ዋናው የመኝታ ክፍል ይሆናል ማለት ነው። በጣም ልቅቅ ያለ ሰፊ ነው። እንደምታዩት እንደ ሳሎኑ ቪው በጣም አስደሳች ቪው ነው ያለው። የከተማ ቪው ታገኛላችሁ። ሲቲ ቪው ይኖረዋል ማለት ነው። በቂ የሆነ የብርሃን እይታ እንዲኖረው ተደርጎ የተሰራ ነው። እዚህ ጋር የምናገኘው ክሎዜት ቦታችን ነው ማለት ነው። እዚህ ጋር እንደምታዩት ሰፊ የክሎዜት ቦታ ይኖረዋል ማለት ነው። ሙሉ በሙሉ እዚህ ለክሎዜት ነው። ማስተር ቤድሩማችን ደግሞ እንደምታዩት የራሱ የሆነ እዚች ጋር አነስተኛ በረንዳ ይኖረዋል ማለት ነው። አነስተኛ በረንዳ አለው። ቀጣዩ ደግሞ የራሱ ሻወር ሽንት ቤት ይኖረዋል ማለት ነው። ማስተር ቤድሩሙ ማለት ነው። ስለዚህ ማስተር ቤድሩማችን ለቀቀሎ የተሰራ ሰፊ የሆነ ነው ማለት ነው። እንደምታዩት በሮች ገጣጥመን ሁሉ ነገር ጨርሰንላቸው እንግዲህ አሁን ለማስረከብ ዝግጁ አድርገናቸዋል ማለት ነው። እንደምታዩት እንግዲህ ከሳሎኑ ጀምሮ የበር ስራ፣ የመስኮት ስራ፣ የሻወር ቤት ስራ ሁሉን ነገር እያጠናቀቅን እንገኛለን ማለት ነው። የኤሌክትሪክ እና የሆም ስራ እያጠናቀቅንላቸው እንገኛለን። ስለዚህ በዚህ መልኩ እንግዲህ ባለ 2 መኝታችን እየጨረስን እንገኛለን ማለት ነው። ቀጥሎ እንግዲህ ወደ ዋናው ሳሎናችን ክፍል ስንወጣ የምናገኘው እንግዲህ ቀደም እንዳልኳችሁ ሰፊ የሆነ በረንዳ እናገኛለን ማለት ነው። ከሳሎናችን ቀጥሎ ደግሞ የምናገኘው እዚህ ጋር ስንሄድ ራሱን የቻለ ኮሪደር ይኖራል ማለት ነው። ከኮሪደሮቹ ቀጥሎ እንደምታዩት እንግዲህ ሁለተኛው ክፍል እናገኛለን ማለት ነው። ሁለተኛው ክፍል ይኖራል። ስለዚህ ሁለተኛውን መኝታ ቤት እንግዲህ ገብተን ደግሞ በጋራ እናየዋለን ማለት ነው። ሁለተኛው መኝታ ቤት ምን እንደሚመስል እናየዋለን። እንደምታዩት በሮቹ ተገጥመውለት ሁሉ ነገር የተጠናቀቀለት ይሆናል ማለት ነው። ከሁለተኛው ክፍል በመጠናቀቅ ደግሞ እንግዲህ እዚህ ጋር እንደምታዩት የእንግዳ ሻወር ቤት አነስተኛ የእንግዳ ሻወር ቤት ይኖራል ማለት ነው። ስለዚህ ኮመን ባዝ እዚህ ጋር ደግሞ ቀጥሎ ያለው ክፍል ላይ እናገኛለን ማለት ነው። መለስ ስንል ደግሞ እዚህ ላይ የኪችን ካቢኔት እናገኛለን ወይም ደግሞ እዚህ ጋር እንደምታዩት እንግዲህ ኪችናችን ይሆናል ማለት ነው። ስለዚህ እዚህ ጋር ሰፊ የሆነ ኪችን ይኖረናል። በጣም አስደሳች የሆነ እንግዲህ ተደርጎ የተሰራ ኪችን እናገኛለን ማለት ነው። ምናልባት በቂ የሆነ የአየር ማስተንፈሻ ለኪችኑ ይኖረዋል ማለት ነው። እንደምታዩት ፍሎስ ኪችን ነው። ስለዚህ ደንበኞቻችን በጣም በሚሰሩበት ጭሳማ ነገር ካለ የሚሰሩት በቂ የሆነ የአየር ማስተንፈሻ ተደርጎለት የተሰራ ይሆናል ማለት ነው። ይሄ ሰፊ የሆነ በረንዳ ነው። ስለዚህ ከበረንዳ ወጣ ስንል እንደምታዩት ሳሎናችን እናገኛለን ማለት ነው። ስለዚህ ሳሎኑ ሁሉም ደንበኛችን እንግዲህ
የባለ 2 መኝታ ሲገዛ ታሳቢ እንዲያደርግ የምንፈልገው የመጀመሪያው ሜን ጌቱ ወይም ኢንትራንሱ እንደገባ የመጀመሪያው ነው የሚያገኘው ሳሎኑ ነው የሚሆነው ማለት ነው። ከዛ በኋላ በመቀጠል ነው መኝታ ቤቶቹን ኪችኑን እና ማስተር ቤድሩሙን የምናገኘው ማለት ነው። ስለዚህ ይሄን የመሰለ ቅንጡ አፓርትመንት እንግዲህ በ1 ዓመት ውስጥ ሰርተን አጠናቀናል ማለት ነው። ይሄ እንግዲህ ለደንበኞቻችን ቃል በገባ ነው መሰረት ይሄ መታመኛችን ስራችን ነው። ቃል በገባ ነው መሰረት እንግዲህ እዚህ ላይ ደርሰናል። ላልገዛችሁ ለአዲስ ደንበኞቻችን ደግሞ ይሄ የምታዩት ቤት እንግዲህ በዚህ መልኩ ጥንቅቅ አድርገን እያስረከብን እየሰራን እንገኛለን ማለት ነው። እናንተም ላልገዛችሁ ደንበኞቻችን ደግሞ ይሄ ድል እንዳያመልጣችሁ እንግዲህ ይሄ የሽያጭ መርሃ ግብር እንግዲህ የተዘጋጀው በዋነኝነት ለእናንተም ነው። ስለዚህ ሙሉ በሙሉ የተጠናቀቀ ቢሆንም ለእናንተ ግን ቅድመ ክፍያ 25% ብቻ በመክፈል ይህን ቤት መግዛት ትችላላችሁ። ቀሪውን ክፍያ ደግሞ በ8 ወር ጊዜ ውስጥ አጠናቃችሁ ከፍላችሁ ቤታችሁን የምትረከቡ ይሆናል። ስለዚህ እዚህ ካምፔን ላይ መጣችሁ የዚህ ቤት ባለቤት ለመሆን ለመታደም እንግዲህ ከስር በምትመለከቱት ስልክ ቁጥር እየደወላችሁ መምጣት ቅናሹን ተጠቃሚ መሆን ትችላላችሁ። አመሰግናለሁ።